አይዞ ያላወቅም እኔ ለሱ ጉበት ልሰጠው እንደሆነ የነጻነት ወርቅነህ ቤተሰቦች ታላቅ ወንድሙ ወንደሰን ወርቅነህ፣ ታናሽ ወንድሙ ኤርሚያስ ወርቅነህና እንዲሁም እህቱ ሚሚ ወርቅነህ ከዚህ የዩቲዩብ ቻናል ጋር ባደረጉት ቆይታ አስገራሚ የሆኑ ንግግሮችን ተናግረዋል። አስናቀና ጓደኛ ማለት እኮ ያን ነገሮች እንዳይደርሱበት ማድረግ ነው አይደል? የሚገርምህ አሁን እንደዛ ብሎ የቀብሩ ቀን እንኳን ታገስ ቤት ቀጠሮ ነበረን ብሎ ራሱን በራሱ ነው ምስክር የመሰከረው ማለት ነው። በኮካኮላ በቆርኪዋ በዛች እንኳን አንድ መውሰድ አትችልም። ኮካኮላ ነው ወይስ አይደለም ሌላ አልኮል ብሎታል። እንኳን አልኮል እሱ አይታሰብም ያለው። በትዳሩ ደስተኛ አልነበረም፣ አትረዳውም ነበር እሷ። ነጻነት አንድም ቀን ለቤት ውሎ አያውቅም። ለቤት ውስጥ ምግብ ሰርቶ በልቶ አያውቅም። እህቱ ሚሚ ወርቅነህ እንዳለችው ነጻነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ አይሲኤምሲ ሆስፒታል የአንጀት መድማት ነው አሉኝ ብሎ ነገረኝ ብላለች። አሜሪካ ጥሩ ሕክምና አለ ሂድ አልነው። አሜሪካ ሄደ። አሜሪካ ሄዶ ሚስቱ ቤት ውስጥ ወደቀብኝ አለች። አሜሪካ ያልተመቻቹለት ነገሮችም ነበሩ ስትል ሐሳቧን ተናግራለች። ከአሜሪካ እንደተመለሰ በጣም ከፍቶት ነው። ጉበቱ እንደታመመ የተነገረውም አሜሪካ ሀገር ነው ትላለች ሚሚ። አሜሪካ ሀገር ከሚስቱ ጋር ተቃጭተው ለእኔ ደወለልኝ። ስመጣ የምናወራው ነገር አለ አለኝ። ሲመጣ ስመለከተው በጣም ጠቁሮ የሚያሳዝን ሆኖ ነው ያገኘሁት። ተመልሼ ወደ አሜሪካ አልሄድምም ብሎኝ ነበረ ትላለች ሚሚ። አክላም በትዳሩ ደስተኛ አልነበረም። የሚስቱ እናት ከዚህ ሆኖ ነገር ታቀባብላለች። አሜሪካ ሀገር ላይ ሚስቱ አትረዳውም ነበረ ብላለች ሚሚ። የራሷንና የልጆቿን ምግብ ሰርታ ነጻነትን ራስህ ተነስተህ ሰርተህ ብላ ትለው ነበረ። ህንድ ሀገር ለሕክምና የሄድን ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት ነበረ የምታወራው ትላለች ሚሚ። በየወሩ የሚልክልኝ $2000 አይበቃኝም አይጠቅመኝም ብላኛለችም ትላለች። አስናቀ የቀብሩ ዕለት ታገስ ጋር ቀጠሮ ነበረን ሲል የሆነ የጀመሩት ፕሮጀክት ነበር የመሰለን፣ መጠጥ ቤት አልመሰለንም ነበር። በጣም ነው የሚያሳፍረውም ትላለች ስለ ጓደኛው አስናቀ ስትናገር። አስናቀ ደውሎልኝ ነፂ መኪና ሲገዛ ሸሸኛ አለኝ። ነጻነት መኪና የለውም ያለው ለጎፈንድሚ እያመቻቸው ስለነበር ነው። ነጻነት ከተገዛ 8 ወር የሞላው መኪና አለው። አስናቀ በ29 ዓመታት 1 ወር ብቻ ነው የተለያየ ነው የሚለውን አላምንበትም። መንታ ነኝ ቢልም ችግር የለውም ብላለች ሚሚ። እውነተኛ ወዳጅ ማለት ከእናንተ ሐዘን የኔ ይበልጣል እያለ ወከባ መፍጠር ሳይሆን ለጓደኛ መስዋዕት መሆን ነው። እንዳይጠጣ እንዳይጎዳ ማድረግ ነበረበት ትላለች አስናቀን ስትወቅሰው። ነጻነት ለልጆቹ ብር ይልካል። እዚህ የሚኖርበት ቤት ደግሞ የቤት ኪራይ ይከፍላል። ለዛ ነው ገንዘብ የሌለው። 3 ሚሊዮን ብር የሰጠንን ባለሀብት እናመሰግናለን። ከጭንቅ ነው ያዳነን ትላለች ሚሚ። አሁን እስከማውቀው በስሙ ምንም ብር እንደማይሰበሰብ በስሙ ልመና እንዳይደረግ ብለናል። የሰጡ ሰዎች ካሉ ያሳውቁንም ትላለች ሚሚ። የሐውልት ምርቃት መቄዶንያን ያበላል፣ የተረፈው ብር ደግሞ ሚስቱ በአካውንቴ ይግባልኝ ብላለች ብላ ንግግሯን ጨርሳለች። ታላቅ ወንድሙ ወንደሰን ወርቅነህም ከሷ የተለየ ሐሳብ የለውም። አሜሪካ ሀገር ሆስፒታል እያለ አንድም ሰው አጠገቡ አልነበረም። ሚስቱ እዚህ ከእናቷ ጋር ተከራይቶ ከሚኖርበት ቤት ቡትቶህንና መጽሐፍህን ይዘህ መሄድ ትችላለህ ብለዋለች ይላል የነጻነት ታላቅ ወንድም። አሜሪካ ያልታከመበት ምክንያት ባለቤቱ ስላልተረዳችውና ፈቃደኛ ስላልነበረች ነው ይላል። በዙሪያ ያሉ ጓደኞችህ ጥሩ ምቾት እየሰጡኝ አይደለም ብዬ መክሬዋለሁ። ነጻነትም በዙሪያዬ ብዙ ሰዎች አሉ፣ ሰው ግን የለኝም ብሎኛል ይላል ወንድሙ። እውነተኛ ጓደኛ ነኝ የሚል ሰው ካለ ነጻነት ሊያግዘው ይገባ ነበር ይላል አስናቀ። እኛን ሁላችንንም ከኔ በላይ ያልተጎዳችሁም ይለን ነበር። ለነጻነት የሚያስቡ ጓደኛ ቢሆኑ ኖሮ ለህይወት የሚጠነቀቁለት በሆኑ ነበር፣ ግን አብረው ይጠጡ ነበረ ብሎ በቁጭት
ታላቅ ወንድሙ ይናገራል። ታናሽ ወንድሙም ከወንድሞቹ የተለየ ነገር አልተናገረም። ታናሽ ወንድሙ ኤርሚያስ ወርቅነህ ትክክለኛ ጓደኞች አላየናቸውም፣ ለገጽታ ግንባታ የሚሰሩትን ግን እያንዳንዱ ሚዲያ ላይ ቀርበው አሳይተዋል ብሏል። በሕክምና ላይ የነበሩ ሰዎች አላመሰገንም። ተዋናይ ኤልሳቤጥ ቀጮ እና ባዩሽ ከበደ ሚጡ አልተመሰገኑም፣ ይመስገኑልኝ ብሏል። አስናቀ ነፃነትን የሚመጥን ንግግር አይደለም እየተናገረ የነበረው። የነፃነት ሰርግ ላይ አስናቀ ጭራሽ አልነበረም ብሎ ከዚህ በፊት አስናቀ የተናገረውን ፉርሽ አድርጎታል። ከናንተ በላይ እኔ ያውቀዋለሁ እቀርበዋለሁም እያለ ነው ብሎ ስሞታውን ታናሽ ወንድሙ ተናግሯል። ክቡራን የነፃነት ወርቅነህ ቤተሰቦች ርቅ ሚዲያ ላይ ቀርበው የዘረገፉት ጉድ ይህን ይመስላል።